አብርሽ ግን ማለት ነው ከልጁ በፊት መቅደም ያለበት ሰው አለ እኮ። ሁሌም ልጄ ልጄ ለልጄ ብዬ ነው ለልጄ እንደዚህ ለልጄ እንደዚህ። ልጅህን የሰጠች ማነች? ይህን የመሰለ ምርጥ የሆነ ህፃን ልጅ ዱብ አድርጋ እስከነቃጭሉ ያስረከበች ሩታ ትባላለች። ምናልባት የሚስትን ስም ዘንግተ ከሆነ ማለት ነው። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። እና ቤተሰብ ማለት ነው እኔ እንጃ ማለት እንዴት አይነት ነገር እንደሆነ የሚያስበው ምንም የማይገባ በቃ ዛሬ ሌላ ነገ ሌላ ነው የሚሆነው። በዚህኛው በኩል ሌላ ነገር ያደርጋል፣ በዚህኛው በኩል ደግሞ ሌላ ነገር ያደርጋልና ማለት ነው። አብርሽ የሚፈልገው ፍላጎቱም ከመጀመሪያ እስካሁን ድረስ ፍላጎቱ የእሱ ጥፋት እንዳለ ሆኖ በቃ ጥፋተኛ አይደለም፣ አብርሽ እኮ የዋህ ነው፣ አብርሽ እኮ ምስኪን ነው እንዲባል ነው የሚፈልገው ማለት ነው። ልክ እሱ ጥፋተኛ ሆኖ ጥፋት እንደሌለው ይቅርታ ደግሞ ጥፋተኛ ሆና የእሷ ጥፋት ጎልቶ እንዲታይ ማለት ነው። ሩታ መጀመሪያ ነው ያጠፋችው። መጀመሪያ በእርግጥ አዎ ከቤት መውጣቷ ብዙ ነገሮችን ሮቤል ምናምን መስማቷ ልክ አልነበረም። ያ ነገር ግን ኦልሬዲ ያንተን ጥፋት ይሸፍናል ማለት አይደለም። ከሷ በላይ ያንተ ጥፋት ነው። ሲጀመር ከቤት እንድትወጣ የሆነችው በአንተ ምክንያት እንጂ እሷ ፈልጋ ወዳ እኮ አይደለም የወጣችው ማለት ነው። እና ያው አንዳንድ ሰዎች ከመጀመሪያውም እሷ ጥፋተኛ ነች ስለምትሉ የነገሩ መነሻ ማን ሆነና ነው? እሱ እኮ ነው ከቤት እንድትወጣ ያደረጋትም እሱ ነው፣ እሱ ባጠፋው ነገር እና ሲቀጥል መቼም ልትቀየር አትችልም። አሁን ላይ ደግሞ በቃ ሄርሜላ የምትባል ዝተት የሆነች ሴት ማለት ነው። እች ዝተት ከሆድ ገብታ ተቀምጣለች። ከልብህም ከሆድም እንዳለ በዚህ ሰውነቷ ዘፍን ያለችብ ማለት ነው። ስለዚህ የሚስትን ስም ረስተህ አሁንም ሄርሜላ ማነው ለልጄ ብዬ ነው ለልጄ ብዬ ነው ትላለህ። ከልጅ በፊት ማስተካከልና መቅደም ያለበት ሰው አለ። እሷም ሩታ ትባላለች። አየ ለሩታ ቦታ ቢኖር ኑሮ ማለት ነው ከዚህ ጋር ለሩታ ቤት ገዛው እያልክ እያሽቃበጥክ ሲቀጥል በዛኛው ደግሞ ባሌ ምናምን የኔ ሸበላ የኔ ቀብራራ እየተባልክ አትሳሳምም ነበረ እንዴ? እንዴት አይነት ነው የሚያስበው? ይሄ ጭንቅላት የለውም እንዴ? ቆይ እና ሩታ 100% ትክክል ነች። የምታደርጋቸው ነገሮች ትክክል ናቸው። በቃ ህይወቷ መኖር አለባት እኮ። መስተካከልም ካለበት እሱ እንጂ ሩታ አይደለችም አሁን ላይ። በዚህ ሰሞን በተደረገው ነገር እንኳን በደንብ መለየት ይቻላል እኮ ማርያምን መለየት ይቻላል። ማነው ጥፋተኛ የሚለው ማለት ነው። ከቡታጅራ ገና ሩታ ስትመጣ ይሄ ሁሉ ቤቱ ሁሉ አምሮ ፎቶቸውን አሰርቶ ምናምን ሲጠብቃት ብቻ የሆነ ነገር በልቧ ታስባለች እኮ ለመመለስ ተመለሰ ወይ ብላ እያየችው ነበረ። ነገር ግን ያንን ነገር ሁሉ እያደረገ እሱ በጎን ምንድን ነው ሲያደርግ የነበረው? ከዛች ዝተት አዘቅጥ የሆነች ሴት ጋር እንደፈለገ ሲሆን ነበር ቲክቶክ ላይ። ታዲያ ሩታ ያንን ነገር እያየች እንዴት ነው ሄሊናዋ ፈቅዶሽ ልትል የምትችለው? እንዴት ነው አንድ ክላስ ሰጥታው ከሱ ጋር ልትኖር የምትችለው? በጣም የሚያሳዝን ነገር እኮ ነው እየተፈጠረ ያለው። የምር እኔ ቤተሰቦቿ ራሱ ልትረዷት አልቻላችሁም አሁን ላይ ማለት ነው። ሁሉም ለምን ከቤት ወጣ ለምን ከቤት ወጣ? መውጣት ስላለበት ነው የወጣው። ከእሷ ጋር መቀጠል ከፈለገም እኮ መስተካከል አለበት። በሚገባ ተስተካክሎ ልቡንም ቀልቡንም መልሶ ከሚስቱና ከልጁ ላይ ካደረገ ሩታ ምንም እሺ የማትልበት ምክንያት የለም። ምክንያቱም ትወደዋለች፣ ባሏ ነው፣ ታፈቅረዋለች። ግን መያዣ መጨበጫ የለህም አብርሽ። እውነቴን እኮ ነው። ዛሬ ከሩታ ላይ ፒስ 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 ያጫውታል። ነገ ደግሞ ማታ ነው እንጂ ማታ ደግሞ ትሄዳለህ ከዝተቴ ማለት ነው። የትኛዋ ሴት ናት ባሏ ከሌላ ሴት ጋር እንደዚህ እየተሞሻሞሸሽ ስብላ የምትቀበለው? ሰውስ እንዴት አይነት ጭንቅላት ነው ያለው? ሁሉም ሰው እየመጣ ከሩታ ላይ የሚጮኸው ማለት ነው። መስተካከል ካለበት እሱን አስተካክሉ፣ በደንብ ይመለስ፣ ከቀልቡም ከለቡም ይመለስ። ከዛ በኋላ ሩታ እሺ የማትልበት ምንም አይነት ምክንያት የለም ማለት ነው ከእሷ ጋር ከመጮኋችሁ በፊት። እና አሁን ደግሞ ከቤት ወጥቻለሁ ሆቴል ሁኛለሁ ምናምን ምስኪን ለመምሰል ለምን ትሞክራለህ? ሩታም እኮ እንደዛ አርግዛ ለብቻዋ 6 ወር ምናምን ነው። ኧረ እስከ መጨረሻው ድረስ ነው ልጁ ተወልዶ ተረግዞ እስከ መጨረሻው እስከሚወለድ ድረስ ማለት ይቻላል። ልትወልድ ስትል ነው ቡታጅራ የሄደችው እኮ። ስለዚህ ያንን ሁሉ ጊዜዋን አሳልፋለች ቤት ተከራይታ። ቤት መከራየት አቅቶት አይደለም እኮ ግን ምስኪን መስለ ለመታየት እዚህ ጋር የምትሰራው ደግሞ ምስኪን እንድትሆን አያደርግም። በነገራችን ላይ የምሬ ነው። ከሩታ ላይ እንደዚህ ምስኪን ትጫወታለህ፣ ከሄርሜላ ላይ የምታደርገው ነገር ደግሞ ምስኪን እንድትሆን አያደርግህም። የምታደርጋቸው ነገሮች ይጣረሳሉ፣ ይጋጫሉ እርስ በርስ ማለት ነው። እንዴ ከዚህ ቀይ ከዛ ጥቁር። ኤፍሬምም ደግሞ ማለት ነው ዝም ብለህ አንተ እኮ ሲጀመር ዝም ብለህ ነበር ጣልቃ የምትገባው ሁሌም ከሩታ ላይ ከቤት እንዲኖር እፈልጋለሁ ምናምን። ቤተሰቦቹ እነ ብዙዬም ሆነ ኤፍሬምም ሆነ በቃ እህቶቹ ወላ ጋሽዬም ሆነ ማስተካከል ያለባችሁ ልጃችሁን እንጂ ሩታ አይደለችም አሁን ላይ ማለት ነው። የምሬን ነው። መስተካከል ያለበት ሩታ ሳትሆን አብርሽ ነው።
እሷ በቃ ኦልሬዲ ከቤቷ ሄዳ ገብታለች። እሱ ተስተካክሎ እርቁን ከፈለገው በስነ ስርዓቱ ማለት ነው። እሷ የማትፈልጋቸውን ሰዎች ከህይወቱ ካስወጣ ሩታ እሺ ትላለች በእርግጠኝነት። ምክንያቱም ልጇን ከአባቱ ጋር ሁና ማሳደግ ትፈልጋለች። ግን እሳ ካልተስተካከለስ እንደዚህ በየጊዜው ልቧን እየመለጣት ጨጓራውን እየመለጣት አብራ መኖር አለባት? ሆ በጣም እኮ ነው የሚገርመው። አብርሽ ሲጀምር መቼም አትስተካከልም። መቼም የምትስተካከል ሰው አይደለም።